ይዣችሁ ወጣለሁ። አሜን አትሉም? ነው እነዚህ እናቶች ብቻ ናቸው አሜን የሚሉት። ሁላችሁም አሜን በሉ። ክብር ለእግዚአብሔር ይሁን። ማለዳ ያው መሃል ከተማ ቃሊዮት ነበርኩኝ። ተፈቅዶልኝ ነው መሪዎች ልከው የዚህ ቸርች መሪዎች ሄድና እዛ ያለውን ጉባኤ አገልግለና ብሎኝ ሄጃለሁ። አሁን ከናንተ ጋር ይሄን ክፍለ ጊዜ አሳልፋለሁ። ይሄ የመጨረሻው ዝናብ የሚዘንብበት አስደናቂ የሆነ ጊዜያችን ነው። መንፈስ ቅዱስ በሰፊው ይናገረናል። አሜን። ዝግጁ ናችሁ? አዎ ተዘጋጅተናል። እንማራለን። መጽሐፍ ቅዱስ የያዛችሁ ትላንትና የጀመርነውን የሐዋርያት ሥራ ምዕራፍ 3 ቁጥር 11 ጀምሮ ያለውን የእግዚአብሔርን ቃል ክፍል እናነባለን እና መጽሐፉን ቶሎ ክፈቱና ሁላችንም በእግሮቻችን ቆመን ነው የምናነበው። የሐዋርያት ሥራ ምዕራፍ 3 ቁጥር 11 ጀምሮ እስከ 21 ያለውን 10 ቁጥሮችን ነው በጋራ የምናነባቸው። ሁሉም ሰው በእግሩ ይቆማል። እኔ እንትን አልልም፣ ይሄ ያላመማችሁ አልልም። ስትነሱ የእግዚአብሔር ፈውስ ይነካቸዋል። ስለዚህ ጌታ በተለያየ መንገድ ስለሚሰራ ቆመን እናነባለን። እርሱም ጴጥሮስንና ዮሐንስን ይዞ ሳለ ሕዝቡ ሁሉ እየተደነቁ የሰለሞን ደጅ መመላለሻ በሚባለው አብረው ወደ እርሱ ሮጡ። ጴጥሮስም አይቶ ለሕዝቡ እንዲህ ሲል መለሰ፣ የእስራኤል ሰዎች ሆይ በዚህ ስለምን ትደነቃላችሁ? ወይስ በገዛ ኃይላችን ወይስ እግዚአብሔርን በመፍራታችን ይህ ይመላለስ ዘንድ እንዳደረግነው ስለምን ትኩር ብላችሁ ታዩናላችሁ? የአብርሃምና የይስሐቅ ያዕቆብ አምላክ የአባቶቻችን አምላክ እናንተ ያሳልፋችሁ የሰጣችሁትንና ሊፈታው ቆርጦ ሳለ በጲላጦስ ፊት የከዳችሁት ብላቴናውን ኢየሱስን አከበረው። እናንተ ግን ቅዱሱን ጻድቁንም ክዳችሁ ነፍሰ ገዳዩን ሰው ይሰጣችሁ ዘንድ ለመናችሁ፣ የሕይወትንም ራስ ገደላችሁት። እርሱን ግን እግዚአብሔር ከሙታን አስነሳው። ለዚህም ነገር እኛ ምንድነን ይላል? ምስክሮች ነን። በስሙም በማመን ይህ የምታዩትንና የምታውቁትን የእርሱ ስም አጸናው። በእርሱም በኩል የሆነው እምነት በሁላችሁ ፊት ይህን ፍጹም ጤና ሰጠው። ቁጥር 17 አሁንም ወንድሞቼ ሆይ እናንተ እንደ አለቆቻችሁ ደግሞ ባለማወቅ እንዳደረጋችሁት አውቃለሁ። እግዚአብሔር ግን ክርስቶስ መከራ እንዲቀበል አስቀድሞ በነቢያት ሁሉ አፍ የተናገረውን እንዲሁ ፈጸመው። እንግዲህ ከጌታ ፊት የመጽናናት ዘመን እንድትመጣላችሁ አስቀድሞም ለእናንተ የመረጠውን ኢየሱስ ክርስቶስን እንዲልክላችሁ ኃጢአታችሁ ይደመሰስ ዘንድ ንስሐ ግቡ፣ ተመለሱ። እግዚአብሔር ከጥንት ጀምሮ በቅዱሳን ነቢያቱ አፍ የተናገረው ነገር ሁሉ እስኪታደስበት ዘመን ድረስ ሰማይ ይቀበለው ዘንድ ይገባል። እንጸልያለን። የዘላለም ቅዱስ የዘላለም አባት እግዚአብሔር አምላካችንና መድኃኒታችን ዛሬ ከሰዓት በኋላ ከኛ ጋር ልታወራ የተቀደሰውን ቃልህን ጌታ ሆይ በዚህ ጉባኤ መካከል ለማፍሰስ ጸጋህን ለመልቀቅ መንፈስህን ለማፍሰስ ቀጠሮ ይዜ በጠበቅከው ቀን ላይ አብረን በዚህ ቦታ እንድንሆን ስለሰጠህን ጊዜ ተባረክ። ከመዘመራን ጋር ስለዘመርነው የመዝሙር ጊዜ ተባረክ። ከጌታችን ጋር ስለዘመርነው የዝማሬ ጊዜ ተባረክ። ከወንድሞቻችን ጋር ስላሳለፍነው የጸሎት ጊዜያችን ጌታ ሆይ ክብር ለስሜ ይሆን። እግዚአብሔር የዘላለም አባት ዛሬ ደግሞ ልታስተምረን በዚህ ጉባኤ መካከል ካኖርከን አንድ ነገራችን በኢየሱስም ይነካ። እርጅናችን የረገፈ ይሆን። ድንዛዜና ጨለማ ከላያችን ላይ ይነሳ። እግዚአብሔርን እንደገና ማወቅ፣ የእግዚአብሔርን ፊት እንደገና ማየት፣ ከእግዚአብሔር ጋር እንደገና መቆራኘት፣ የእግዚአብሔርን ድምፅ እንደገና በኃይል መስማት፣ እንደገና የእግዚአብሔርን ፊት በብርሃን ማየት፣ እንደገና ከእግዚአብሔር ጋር ኮኔክትድ መሆን እንዲሆንልን በጌታ በኢየሱስም ጸልያለሁ። የትኛውም እንግዳ መንፈስ በኢየሱስም አናቱ ይመታ። ወገቡ የተወጋ የሆነ ጨለማን ይዞ የሰውን ኮቴ ተከትሎ ይህንን አየር ሁኔታ ከሰዓት በኋላ ያለውን ኮንዲሽን ተገን አድርጎ ሊሰራ የሚፈልግ ኃይል በኢየሱስም ይወጋ፣ በኢየሱስም ይወጋ።
እኛ ይህንን ሰዓት ለአውሬ አሳልፈን አንሰጥም። ለእንቅልፍና ለድካም አሳልፈን አመቻችተን አንሰጥም። ይህ በዘመናችን ላይ ውድ ሰዓት ነው። ጌታን የምናይበት ፓራታካፖ ባሳንታራ ጆራዲሳ ታካፖሪያ የጌታን ድምፅ የምንሰማበት ውድና ብርቅዬ ሰዓታችን ነው። ከዚህ ስብከት ጀምሮ የሚታደሱ ሰዎች አሉ። ወደ ከፍታ የሚገሰግሱ ሰዎች አሉ። ህልማቸው የሚመለስላቸው ሰዎች ባዳጋባስ እጆቻችሁን ከፍ አድርጉ አሉ። የሚነኩ የሚቀየር ልብ ያላቸው የሚቀየር ፖዚሽን ያላቸው ወደ ተለየ አድራሻ የሚሄዱ የከበሩ የሚቀቡ አሉ። ስለዚህ ይህንን ጊዜ በኢየሱስ ስም ከአውሬ እጅ ነጠቅነው፣ ከድካም እጅ ነጠቅነው። ጌታን ለመስማት ነፍሳችንን መንፈሳችንን አንቅተን በኢየሱስ ክርስቶስ ፊት ቁጭ ብለናልና ክብር ይሆንልን። እንግዳ ነገር ሁሉ የተመታ ይሆን። መንፈስ በመካከላችን በኃይል ይስራ። ክብር ሁሉ ለአንተ ይሆን በጌታ በኢየሱስ ክርስቶስ በከበረው ስም አሜን። እግዚአብሔር ይባርካችሁ። ብዙ ጊዜ የምናገረውን አንድ ታሪክ እነግራችኋለሁ። እውነተኛ ታሪክ ነውና ሌላ ቦታ ሲናገር ሰምታችሁ ሊሆን ይችላል። በፈረንሳይ ሀገር አንድ ፔንትሃውስ አለ። በጣም ታዋቂ አንድ ሆቴል አለ። አልጋ ቤት ነው እና እዛ ቤት ውስጥ በጣም በልዩነት የተዘጋጀ አንድ ሰፊ አንድ ክፍል ብቻ አለ። በግቢ ውስጥ በሆቴሉ ግቢ ውስጥ አንድ የሚታወቅ አልጋ ቤት አለ። የሆቴሉ ስም ማርቲኔዝ ይባላል እና እዛ ማርቲኔዝ በሚባለው መኝታ ክፍል ማለት ጌስት ሃውስ ውስጥ በጣም ለየት ያለ የእንግዳ ማረፊያ አንድ ክፍል አለ። በደንብ ስሙኝ። ይሄ የእንግዳ ማረፊያ ሰፊው ክፍል በቀን $37,500 ነው የሚከፈለው። ስንት ነው ያልኳችሁ? $37,500 ነው የሚከፈለው። በኢትዮጵያ ምናልባት በብዙ ሚሊዮን የሚቆጠር ገንዘብ የሚከፈልበት መኝታ ክፍል ነው እና በዚህ መኝታ ክፍል የሚያድሩ ሰዎች በደንብ ስሙኝ። በዚህ መኝታ ክፍል የሚያድሩ ሰዎች የሆነ ታሪክ ያላቸው ወይም ለታሪክ ለማስቀመጥ የሚፈልጉ ሰዎች ናቸው። ለየት ያለ ታሪክ ለመጻፍ የሚፈልጉ ሰዎች ናቸውና አንድ ጊዜ አንድ ባለሀብት አንድ ነገር አሰበ። በራሱ ድርጅት ውስጥ ለብዙ ዓመታት እድሜውን ሙሉ ማለት በሚቻል ሁኔታ እድሜውን ሙሉ በአንድ ድርጅት ውስጥ የሰራውን አንድ አንጋፋ አባት ጡረታ ለማውጣት አሰበና በዚህ ጡረታ ፕሮግራም ላይ ይሄን ሰው ምን ባደርግ ነው ደስ የሚለኝ? እድሜውን በሙሉ ለኔ ድርጅት አሳልፎ ሰጥቷል። ህይወቱን በሙሉ እኔና ቤቴን አገልግሏል። ይሄን ድንቅ ሰው ይሄን ምርጥ ሰው ምን አይነት ስጦታ ቢሰጠው ነው ደስ የሚለው ብሎ አሰበና የወርቅ ስጦታ አዘጋጀ። ክብር ለጌታ ይሁን። የወርቅ ስጦታ አዘጋጀና ወርቅ ስጦታ ብቻ አልሰጠውም። ለዚህ አስደናቂ የኔ ታማኝ የድርጅቴ ሰራተኛ አንድ ቀን ማርቲኔዝ ሆቴል ውስጥ በዚያ ውድ ፔንትሃውስ ውስጥ አንድ አልጋ ይዤለት መዝናናት አለበት ብሎ አሰበ። ጌታ ይባርከው። ከኔ ጋር ናችሁ? ከኔ ጋር ናችሁ? ስለዚህ በፈረንሳይ ሀገር ያለው ባለሀብት $37,500 ከፍሎ አልጋ ተከራየለትና ደብዳቤ ጻፈለት ለዚያ ጡረተኛ። ወንድሜ ያለው ነገ ከስራ የሚቀንስበት የጡረታ መብት የሚከበርበት ስፔሻል ቀን ነው ላንተ፣ እንኳን ደስ ያለ። ይሄን ጡረታን ምክንያት በማድረግ በማርቲኔዝ ሆቴል ውስጥ አንድ ቀንና አንድ ሌሊት እንድታርፍ $37,500 ከፍዬልሃለሁ የሚል ደብዳቤ ደረሰው። ነገ ጠዋት ግባ የሚል። ኢየሱስ ጌታ ነው። ሰውየው ጮኸ፣ ዘለለ። እኔ ዘመንን ሙሉ እንኳን እዛ ፔንትሃውስ ውስጥ ማደር ቀርቶ ይሄን ግቢ ለመግባት የተመኘሁትን ቦታ ገብቼ እዛው እንዳድር እግዚአብሔር እድል ሰጥቶኛል ብሎ ጨፍሮ ለሚስቱ ተናግረው ነገ ታጥበው ልብሳቸውን ሻንጣ ላይ አድርገው ወደዚያ ሆቴል ቤት ይሄዳሉ። በደንብ ስሙ። እዛ ሆቴል ቤት እንደደረሱ ቁልፉ ተሰጣቸው እና ሲገቡ ቤቱ ያምራል። በጣም ሰፊ ነው። ዋው! እዚህ ጋር ፍሪጅ አለ፣ አልጋ አለ፣ መኝታ ክፍሎች አሉ፣ የተለያዩ መጠጦች አሉ፣ ምግብ አለ። የመረጡትን መብላት ይችላሉ። እዛ ቦታ ላይ አንድ ቀን ውለው አድረው ጠዋት ባለሀብቱ ወደ እነሱ ይመጣል።
ስሙኝ በደንብ። ጠዋት ባለ ሀብቱ ወደ እነሱ ይመጣና አንድ ጥያቄ ይጠይቃቸዋል። እንዴት ነበር አልጋው? አይነገርም፣ ድንቅ ነው። እንዴት ነበር አዳር? ምርጥ ነው። ለዚህ ስላበቃን እግዚአብሔር ያክብርልኝ፣ ደስ ብሎናል ይላል ሰውየው። ግን ስለ ስጦታው አያወራም። ሰውየው ጥያቄ ፈጠረበት። አልጋ ቤት ውስጥ የሆነ ስጦታ አላገኘም ወይ? የምን ስጦታ? የሆነ የተቀመጠልህ ውድ ስጦታ ነበር፣ አልወሰድክም? አይ ምንም ስጦታ የለም። አላየውም? እንደ ክፍሉ ውስጥ ምንም ነገር የተቀመጠ ነገር የለም ይለዋል። ባለ ሀብቱ ይደነግጥና ምንድነው የተፈጠረው? እስኪ ና ብሎ እያስከተለ ወደ ክፍሉ ሲገባ፣ ስሙኝ በደንብ፣ ወደ ክፍሉ ሲገባ ምስኪን $37,500 የተከፈለለት ሰውየው ወደ ዋናው ክፍል ሳይገባ መተላለፊያ ላይ ባለው ክፍል ላይ አደረ። እናንተ ትስቃላችሁ እንደ እኔ አንጀቴ ነው የተቃጠለው። $37,500 የተከፈለበት ክፍል ውስጥ ነው ያለው። እሱ ማረፊያ፣ ጊዜያዊ ማረፊያ ላይ ነው ያደረው። እና ገና ባለ ሀብቱ እያስከተለ ኑ እስኪ እንግባ ሲባል እኛ እኮ ያደርነው እዚህ ነው እንዴ! ይሄ እኮ መተላለፊያ ነው። ይሄ እኮ በፀሐይ የሞቀው ሰው መጥቶ እዚህ ጋር አረፍ ብሎ ወደ ዋናው ክፍል ይገባል። ታዲያ የት ነው ያደረ? እዚህ እኮ ነው ያደርነው። እዚህ ጫልጋ ላይ? አዎ። እዚህ ቤት? አዎ። አልገባችሁም? አዎ። ወይ እንደገና አይቻልም። $37,500 ነው። ውስጥ ሲገባ የወርቅ አልጋ፣ የሚያምር ክፍል፣ ማአት አይነት ምግብ የተደረደረበት፣ ለነሱ ተብሎ ውድ ውድ መጠጦች የተደረደሩበት ውስጠኛው ክፍል ነበረ። መንገድ ዳር ያየው ብልጭልጭ ሰውየውን እዛ አስቀረው። በጌታ በኢየሱስ ስም ሊባርካችሁ። ወደ ዋናው ክብር እንዳትገቡ መንገድ ላይ የሚያስቀራችሁ የተመታ ይሆን፣ የተመታ ይሆን። አረ በደንብ አሜን በሉ። የተመታ ይሆን። አንዳንዶቻችሁ እግዚአብሔር ለእናንተ ያየው ትልቅ ክብር ከፊት እያለ እግዚአብሔር ለዘመናችሁ ያዘጋጀው ትልቅ ነገር ከፊት እያለ ግን መንገድ ላይ ጠላት በትንንሽ ነገሮች ያስቀራችሁ። ሀብት በሚመስል፣ ዕውቀት በሚመስል፣ ትምህርት በሚመስል፣ ዝና በሚመስል፣ ስራ በሚመስል ነገራችሁን ይዞ ያስቀራችሁ ሰዎች እግዚአብሔር ዛሬ እግራችሁን ይፈታል። ጮህ ከነገር ወደ ዋናው ክፍል ገባለሁ በሉ። አላላችሁ? ወደ ዋናው ክፍል ገባለሁ። ወደ ዋናው ክብር ገባለሁ። ማንም በሉ እስኪ ጮህና ሊይዘኝ አይችልም በሉ እስኪ። ሊያስቀረኝ አይችልም በሉ እስኪ። ዛሬ እናገራለሁ። መራገፍ ያለበት ነገር ይራገፋል። መውደቅ ያለበት ነገር ይወድቃል። ይገርማችኋል። ማታ እናንተን ካገለገልኩ በኋላ እራት በልተን ማረፊያ ክፍል ሄጄ እንቅልፍ ለተወሰነ ጊዜ አስቸገረኝና በብዙ ትግል ተኛው። ከተኛው በኋላ ጌታ ምን ያሳየኛል መሰላችሁ? በዚህ ጉባኤ መካከል ይህን እጅ የሚያክል ቁልፍ፣ ኢየሱስ ጌታ ነው። በጣም እንደዛ አይነት ቁልፍ በእውነት እላችኋለሁ እኔ አይቼ አላቅም። ሰረገላ ነው፣ የሚገርም ማንነት ያለው የሚያብረቀርቅ ቁልፍ የያዘ ሰው እዚህ ጉባኤ መካከል ይመላለሳል። ሳዘነኝ። ሰውየው ምን እንደሚፈልግ ታውቃላችሁ? የሚቀበል ሰው ይፈልጋል። እኔ ያለው የሚል ሰው አለ እዚህ ጉባኤ መካከል? አያመልጠኝም የሚል ሰው አለ? በጌታ በኢየሱስ መለቀቅ ያለበት ይለቀቃል። እጅ ላይ መግባት ያለበት ይገባል። አግዙኝ። እኔን ጎናችሁ ያለው ሰው ያዙና እጅ ላይ የሚገባ ነገር አለ በሉ። ብታምንም ባታምንም በሉ። ቅርብ ጊዜ አያለው በሉ። ጂሰስ 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 ጂሰስ። በኢየሱስም ገደብ የተሰበረ የሆነ ገደብ የተጣሰ የሆነ ዛሬ የምንሰብረው ነገር አለ። እባካችሁ ከኔ ጋር ተባበሩ። ዛሬ የምንሰብረው ነገር አለ። በእውነት እላችኋለሁ የሚሰበር ነገር አለ። ኮንፈረንስ መተን ቃል ሰምተን አንሄድም። የሚሰበረውን እንሰብረዋለን፣ 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 እንሰብረዋለን። ሃሌሉያ። ተነስ። የታለች ባለቤት? ተነሽ። እጆቻችሁን ዘርጉ።
ሌላ መንገድ አለ በሉት። የተከፈተ መንገድ አለ በሏቸው። እግዚአብሔር እንደዚህ ይልሃል። ጥቂት ጊዜ ነው እዚህ የምትቆየው። እሺ፣ ጥቂት ጊዜ ነው የምትቆየው። የሐዋሳ አገልጋዮች፣ የወላይታ አገልጋዮች፣ የኢትዮጵያ አገልጋዮች የሚሆኑት ነገር አይነት አይደለም። ድንገት የሚከፈት በር አለ። ሩቅ የሚወስድ ሌላ ቋንቋ እንድትናገር የሚያደርግ ጉዞ አለ። የማታውቀው ቋንቋ አንደበት ላይ ሲቀመጥ ያለው አንተ ብቻ አይደለም፣ አብራ ያለች ሌላ ቋንቋ ስታወራ ያለው ሩቅ በኢየሱስም ተከፈተ። በኢየሱስም ተከፈተ። በኢየሱስም ተከፈተ። ተከፈተ። የማይቀና ሰው እጁን ይዘረጋል። ላባዳጋባጃ ባራባዲና ማሻ እንደዚህ ብላችሁ ንገሯቸው። እንሸኛችኋለን በሏቸው። ስጦታ ሰጠን በሏቸው። እንሸኛችኋለን። ቀኑ ሲደርስ በሏቸው። እንሸኛችኋለን። ክብር ስጡ ለእግዚአብሔር። ሃሌሉያ። ቁጭ በሉ። ስለ መንፈሳዊ መታደስ ነው ምነግራችሁ። በጣም ምርጥ ዝናብ እየዘነበ ነው። ጌታ የተባረከ ይሁን። ስለ መንፈሳዊ መታደስ ነው የሚነግራችሁ። ትላንትና መንፈሳዊ መታደስ ምን እንደሚባል ነግሬያችኋለሁ። ዛሬ ነካክቼ አልፋለሁ። መታደስ በዕብራይስጥ ቃል ሐዳሽ ይባላል። በግሪክ ቃል ደግሞ አፖካታሲስ ይባላል። አፖካታሲስ ይባላል። ይሄ ውጫዊና ውስጣዊ ማንነት ወደ ቀድሞ መመለስ ወይም ከቀድሞም ወደ ተሻለ መመለስ ማለት ነው። መታደስ ማለት ውስጣዊ ማንነት ወይም ውጫዊ ማንነት በፊት ወደ ነበረበት መመለስ ወይንም ደግሞ ከዛም ወደ ተሻለ መመለስ ማለት ነው። ሐዳሽ ማለት በጣም የሚገርማችሁ ተሐድሶ የሚያስፈልግበትን ምክንያት ነግሬያቸዋለሁ። ተሐድሶ የሚያስፈልገው እርጅና የሚባል ነገር ስላለ ነው። ትላንት ብያቸዋለሁ። ሁለት አይነት እርጅና አለ ብያቸዋለሁ። አንዱ አካላዊ፣ ሁለተኛው መንፈሳዊ እርጅና አለ። ሁለቱም እርጅናዎች ከተልእኮ ያስቀራሉ። አካላዊ እርጅና እግዚአብሔር ከሰጣችሁ ሚሽን ወደ ኋላ ይጎትታል። መንፈሳዊ እርጅናም ወደ ኋላ ይጎትታል። እርጅና የራሱ የሆነ ምልክት አለው። ስፒሪቹዋልም ፐርሰናልም ምልክቶች አሉት። የጆሮ መዳከም፣ የአይን በጥራት አለማየት፣ የጤና ችግር፣ ተስፋ ማጣት፣ የውበትና የፊት ጥራት መጉደል፣ ስጋዊ ድካም፣ ሁል ጊዜ ሞትን ማሰብ፣ መቃብርን ማሰብ፣ እነዚህ የእርጅና ምልክቶች ናቸው። ሃሌሉያ። እግዚአብሔር ስለዚህ ዝናብ እናመሰግናለን። ሃሌሉያ። እግዚአብሔር ስለዚህ ዝናብ ክብር ላንተ ይሁን። እግዚአብሔር ስለዚህ ዝናብ ክብር ላንተ ይሁን። እኛ የእግዚአብሔርን ቃል እየጠጣን ዛፎች፣ ተራሮች፣ በረሃዎች ንጹህ ውሃ እንዲጠጡ ስላመጣልን ስለዚህ ዝናብ እናከብረሃለን፣ እናመሰግናሃለን። ይህ ዝናብ ለዚች ምድር በረከት እንዲሆን በኢየሱስ ስም እንጸልያለን። ገጠር ላይ ላሉ ገበሬዎች በረከት እንዲሆን እንጸልያለን።
ይህ ዝናብ ቁጣ እንዳይቀላቅል እንጸልያለን። ዓመቱ የበረከት እንዲሆን እንጸልያለን። ድምጽ ይሰማችኋል? እሺ እንቀጥላለን። ስለዚህ እርጅና የሚባል ነገር ስላለ የሰው ልጅ ራሱን ማደስ አለበት። ቤተክርስቲያን መታደስ አለባት። ኳይር መታደስ አለበት። ወርሺፕ ቲም መታደስ አለበት። መሪዎች መታደስ አለባቸው። ቤተክርስቲያንን ማደስ ያስፈልጋል። ወደ እግዚአብሔር ክብር ማምጣት ያስፈልጋል። ምክንያቱም መንፈሳዊ እርጅና የሚባል ነገር አለ። ያ እርጅና በጣም አደገኛ ነው። ህይወትን ይጎዳል፣ አገልግሎትን ይጎዳል፣ ጤናን ይጎዳል፣ መንፈሳዊ እድገትን ይጎዳል፣ አታክ ያደርጋል። ስለዚህ እርጅና ለመውጣት መታደስ ያስፈልጋል። ክብር ለኢየሱስ ይሁን። ባነበብነው ሐዋርያት ሥራ ምዕራፍ 3 ላይ ሐዋርያው ጴጥሮስ የአይሁድ ህዝቦችን ኮሙኒኬት ያደርጋል። በጣም በሚያስደንቅ ሁኔታ ያወራቸዋል። አንድ የእግዚአብሔር ሰው ይህን ክፍል ሲያብራራ የጻፈውን ነገር ከተወሰነ ጊዜ በፊት አንብቤ ነበረ። ሐዋርያው ጳውሎስ 3 ነገር ሆኖ ነው ለአይሁዶች ራሱን የገለጠው። እንደምታውቁት ምዕራፍ 3 አንድ ሽባ ሰውዬ ተጠርጥሯል። ሽባ ተነስቶ ዘሏል። ዘሎ ከነ ጴጥሮስ ጋር ጌታን እየባረከ ሲንቀሳቀስ ይህንን ተአምራት ለማየት ብዙ ሰዎች ካሉበት ተሰብስበዋል። ስሙኝ በደንብ ተሰብስበዋል። ለተሰበሰቡ ሰዎች ጴጥሮስ አንድ እውነት ይናገራል።